ሁሉም የዩኒቨርሲቲ ተማሪ አሁን ላይ ግቢ ውስጥ ሆኖ ገንዘብ ሜክ ማድረግ የሆነ ስራ መስራት ይፈልጋል። ግን 95% የሚሆነው ምንም አይነት ነገር አይጀምርም። ይህ የሚሆነው ሰነፍ ስለሆንን ሳይሆን ከምን መጀመር እንዳለብን፣ ምን መስራት እንዳለብን የሚነግረን ሰው ስለሌለ ነው። ይህንን ነገር በኮንፊደንስ የምነግራችሁ እኔ ፐርሰናሊ ስለነበርኩበት እንዲሁም ኤክስፒሪየንስ ስላደረግኩት ነው። በፊት ላይ ብዙ ነገሮችን አስባለሁ፣ የተለያዩ ፕሮጀክቶች፣ የተለያዩ አይዲያዎችን አስብ ነበር። ግን ያን ያክል ወደ መሬት ያወረድኩትና ፑሽ ያደረግኩት ነገር አልነበረም። አክቹሊ የመጀመሪያው በስርዓት የጀመርኩት ነገር ኮንተንት ክሬሽን ነው። ኮንተንት ክሬሽን ስጀምር ያን ያክል እውቀቱ ኖሮኝ ወይንም ደግሞ እንዴት ዩቲዩብ ቪዲዮ እንደሚሰራ አውቄ አይደለም። ግን ቀስ በቀስ ነገሮችን ፊገር አውት እያደረግኩኝ አሁን ያለሁበት የኮንተንት ክሬሽን ስቴጅ ላይ ደርሻለሁ። ሶ እናንተም ግቢ ውስጥ ሆናችሁ ስፔሻሊ የዩኒቨርሲቲ ተማሪዎች ልትጀምሯቸው የምትችሏቸውን የተለያዩ የሳይድ ሀስል አይነቶች አነሳላችኋለሁ። ሶ እስከ ቪዲዮ መጨረሻ ላይ እንድትቆዩ አሳስባለሁ። በእርግጠኝነት ይህ ቪዲዮ በ1% ቢሆን ኢምፕሩቭ ልታደርጉ ይረዳችኋል። ስለዚህ የእናንተን ኢነርጂ 1%ን እንኳን የማይወስድባችሁ ነገር ልጠይቃችሁ። ከታች የሰብስክራይብ በተን አለ አይደል? እሱን ተጫኑት። ቻናሉ እንዲያድግ ብዙ ሰዎች ጋር እንዲደርስ ያደርግልናል። ሶ እሱን በማድረግ አሁን ሳትረሱት ሰብስክራይብን ተጫኑና ወደ ቪዲዮ እንግባ። በቅድሚያ ወደ ሳይድ ሀስሎቹ ከመግባታችን በፊት ማንሳት ያለብን ቶፒክ ብዬ የማስበው ግቢ ውስጥ ሆኖ ሲጀመር ለምን ስራ መስራት አስፈለገ የሚለውን ቶፒክ ነው። ሶ ግቢ ውስጥ ስንሆን ሶስት መጠቀም የምንችላቸው ወይም ለቨሬጅ የምናደርጋቸው ነገሮች አሉ። የመጀመሪያው ታይም ነው፣ ሁለተኛው ኤነርጂ ነው፣ ሶስተኛው ደግሞ ፍሪደም ነው። ታይም ስንል ኦነር ለመናገር አብዛኛው ዲፓርትመንት ያን ያክል ታይም አይፈልግም፣ ወይንም ደግሞ ክላስ ውስጥ ያን ያክል ታይም አንቀምጥም። ሶ ከዛ ውጭ ያለውን ታይም ወይ ጓደኛ ጋር ችል በማድረግ ወይ በመተኛ ነው የምናሳልፈው። ሶ ያንን ታይም መጠቀም እንችላለን። ሁለተኛው ደግሞ ኤነርጂ ነው። በዚህ እድሜያችን ስፔሻሊ ዩኒቨርሲቲ ተማሪዎች ረጅም ሰዓት የመስራት በጣም የማምሸት ኤነርጂ አለን። ሶ ያንን መጠቀም ከቻልን ብዙ ስራዎችን ከትምህርት ውጪ መስራት እንችላለን። በተጨማሪም ሌላው ያለን ደግሞ ነገር ፍሪደም ነው። ቤተሰብ እንዲህ አድርጎ አይለንም፣ ግቢ ውስጥ ነው ያለነው። ሶ ራሳችንን በራሳችን ነው ሊድ የምናደርገው። ሶ እነዚህን ሶስት ነገሮች መጠቀም እንችላለን። ግቢ ውስጥ ስንሆን የቤት ኪራይ የለብንም፣ የልብስ ወጪ የለብንም፣ የምግብ ወጪ የለብንም። ላይክ ቢኖርብንም በቤተሰብ ከበር ይደረጋል። ወይም ደግሞ የካፌ ተጠቃሚ ከሆናችሁ ደግሞ ምግብ ቤት መብላት ትችላላችሁ። ሶ ያን ያክል ወጪ የለባችሁም። ምንም ነገር ብትጀምሩ ሪስክ ብታደርጉ ያን ያክል ሉዝ የምታደርጉት ነገር አይኖርም። ሶ እነዚህ ነገሮች ስላሉን ሁሉንም ነገር ኢንተርኔት ላይ መጀመር እንችላለን ማለት ነው። በዚህ ቪዲዮ የማነሳላችሁ ነገሮች እነዚህ በአጭር ጊዜ ሀብታም ለመሆን ወይንም ደግሞ እነዚህ ጌት ሪች ኩዊክ የሚባሉ አይነት ሳይድ ሀስሎች አይደሉም። ግን ቀስ በቀስ ስኪል ቢልድ እንድታደርጉና በኋላም ላይ እንደ ፖርትፎሊዮ የምትጠቀሟቸው አይነት ነገሮች ናቸው። ሶ ተቀጥራችሁም ቢሆን ፍሪላንሰርም ቢሆን ሆናችሁ መስራት ትችላላችሁ ማለት ነው። እያንዳንዱ ሳይድ ሀስል በጣም ሲምፕል ነው ለመጀመር፣ ያን ያክል ሪስክም የለውም ማለት ነው። ሶ ኮሚኒኬሽናችሁን፣ ፐርሰናል ብራንዲንጋችሁን፣ ክሬቲቪቲያችሁን እንድትጨምሩ የሚያደርጓችሁ አይነት ስኪሎች ናቸው ማለት ነው። የመጀመሪያው የምንመለከተው ሳይድ ሀስል ኮንተንት ራይቲንግ ወይም ደግሞ ኮፒ ራይቲንግ በመባል የሚታወቀው ነው። እዚህ ሀስል ላይ የምትሰሩት ነገር ምንድነው? ኮንተንት ማዘጋጀት ነው። ቤዚክሊ የተለያዩ ሪትን ማቴሪያሎች፣ የተጻፉ ማቴሪያሎችን ማዘጋጀት ነው። ቤዚክሊ ይሄ ስራ የሚሰራው ለኮንተንት ክሬተሮች እንዲሁም ለተለያዩ የሶሻል ሚዲያ ማርኬቲንግ እንዲሁም የዲጂታል ማርኬቲንግ ድርጅቶች ነው የምትሰሩት። ሶ የምትጽፉት ኮንተንት ቤዚክሊ ወይ ኢንፎርም የሚያደርግ ነው፣ የሆነ ነገር የሚያስተምር ነው፣ ወይ የሚያሳምን ነው። የሚሸጥ ነገር ከሆነ ሰዎች እንዲያምኑበት የሚያደርግ ቴክስት ነው ወይም ኮንተንት ነው። በተጨማሪም ኢንተርቴን የሚያደርግም የሚያዝናናም ሊሆን ይችላል። ሶ ኮንተንት ነው ቤዚክሊ የምትጽፉት ማለት ነው። ሶ ከምትሰሯቸው ነገሮች መካከል የሶሻል ሚዲያ ኮንተንት አንደኛው ነው። ለተለያዩ ሾርት ፎርም ሊሆን ይችላል፣ ለቲክቶክ፣ ለኢንስታግራም እነዛን ኮንተንቶች መጻፍ ሊሆን ይችላል። ወይም ሎንግ ፎርም አሁን የምትመለከቱት ዩቲዩብ ቪዲዮ ስክሪፕት ተጽፎለታል። ሶ ያንን ስክሪፕት ልትጽፉ ትችላላችሁ ማለት ነው። በተጨማሪም የፕሮዳክት ዲስክሪፕሽኖችን፣ ፕሮዳክት ዲስክሪፕሽን ስንል የተለያዩ የሚሸጡ ነገሮች ካሉ ያንን በደንብ የሚገልጽ እንዲሁም ሰው እንዲያምንበት እንዲገዛ የሚያደርግ ኮንተንት ልትጽፉ ትችላላችሁ። የአድቨርታይዝመንት ኮፒ ልታዘጋጁ ትችላላችሁ። ለምሳሌ ፌስቡክ አድቨርታይዝመንት ተመልክታችሁ ከሆነ ፌስቡክ ስትጠቀሙ መጥቶላችሁ ሊሆን ይችላል። ከታች የሚጻፈው ቴክስት እንዲሁም ግራፊክስ ካለው ደግሞ እዛ ፎቶ ላይ የተጻፉት ነገሮች ኮፒ መባል ይታወቃሉ። ሶ ኮፒ የምንለው ሰዎች እንዲያምኑበት ያንን ነገር ወይንም ደግሞ እንዲገዙ የሚያደርግ ቴክስት ነው። ቤዚክሊ ያንንም ልትጽፉ ልታዘጋጁ ትችላላችሁ። እንዲሁም ብሎጎች ረጃጅም ቴክስቶችንም ልትጽፉ ትችላላችሁ። ሶ ቤዚክሊ ያን ያክል ሄቪ ኢንቨስትመንት ወይንም ደግሞ ላይክ በጣም ሰፊ ስኪል ላይ ያስፈልጋችሁ ይችላል። ቤዚክሊ የሚያስፈልጋችሁ ስኪል የመጻፍ ወይም የራይቲንግ ስኪል ነው ማለት ነው። ሶ እሱን ማዳበር የምትችሉ ከሆነ በቀላሉ ይህንን ስራ ወይንም ደግሞ የኮንተንት ራይቲንግ ስራ ልትሰሩ ትችላላችሁ ማለት ነው። እዚህ ጋር መለየት ያለባችሁ ሁለት ነገሮች አሉ። ኮፒራይቲንግ እንዲሁም ኮንተንት ራይቲንግ የሚባሉ ነገሮች። ሁለቱ ቤዚክሊ ብዙ ጊዜ ይመሳሰላሉ፣ ግን የሚለያይ ነገር አላቸው። ኮፒራይቲንግ በምንልበት ጊዜ ቤዚክሊ
ኦዲየንሱን መረዳት አለባችሁ። የሚሸጥለትን ኦዲየንስ የማሳመን ስራ ነው የምትሰሩት እዚህኛው ላይ። ሶ ምንድነው ለሚሸጡ ነገሮች ነው ሞስትሊ ኮፒራይቲንግ የሚጻፈው። ሶ ኦዲየንሱን መለየት አለባችሁ፣ የነሱን ፕሮብሌሞች፣ እንዲሁም እንዴት አድርገን በሚያሳምን መልኩ ያንን ፕሮዳክት መሸጥ እንችላለን፣ ፔን ፖይንታቸውን እያነሳን እንዴት መሸጥ እንችላለን የሚለውን ነገር በደንብ መረዳት መቻል አለባችሁ። ኮንተንት ራይቲንግ የምንለው ደግሞ ቤዚክሊ ኢንፎርሜሽን ዴሊቨር ማድረግ ነው። ለምሳሌ ይሄ ስክሪፕት አሁን የማወራላችሁ ነገር አለ አይደለ? ሶ ያን ኮንተንት ራይቲንግ ነው የምንለው፣ ምክንያቱም ላይክ ይሄን ኢንፎርሜሽን ለእናንተ እያቀረብኩ ነው አይደል? ስለዚህ ያን ኮንተንት ኢንፎርሜሽን ዴሊቨር የሚያደርግ እንዲሁም ኢንተርቴን የሚያደርግም ሊሆን ይችላል። ሶ ቤዚክሊ ኮንተንት ራይቲንግ የምንለው ሞር ኢንፎርም የማድረግ እና መረጃ የመስጠት አይነት ነው። ኮፒ ራይቲንግ ስንል ግን የማሳመን ጉዳይ ነው ማለት ነው። ሶ ይህንን ስራ ለመስራት የሚያስፈልጓችሁ ጥቂት ነገሮች አሉ። ከነዚህ መካከል የመጀመሪያው የክላይንታችሁን ወይም የምትሰሩለትን ሰው ፍላጎቱን እንዲሁም ጎሉን መረዳት ነው። ያንን ከተረዳችሁ በኋላ ታርጌት ኦዲየንሱን አናላይዝ ታደርጋላችሁ፣ ኮንተንቱ የሚሰራውን አናላይዝ ታደርጋላችሁ፣ ዘን የሚሰራበትንም ፕላትፎርም በደንብ ትለያላችሁ ማለት ነው። ዋንስ ይህንን ካደረጋችሁ በኋላ የመጀመሪያው ስቴፕ የሚሆነው ሪሰርች ማድረግ ነው። ሪሰርች ማድረግ ስንል ስለ ቶፒኩ፣ ስለ ኦዲየንሱ እንዲሁም ስለ ኮምፒቲተሮቹ የተለያዩ ሪሰርቾችን ታደርጋላችሁ። የተለያዩ ኮንተንቶቹን ትመለከታላችሁ። እንዴት ነው የሚሰሩት፣ እንዴት ነው ፐርፎርም የሚያደርግላቸው ኮንተንታቸው እያላችሁ የተለያዩ ኮምፒቲተሮችን አናላይዝ ታደርጋላችሁ። አይዲያዎችንም ሪሰርች ታደርጋላችሁ ማለት ነው። ዋንስ ይህንን ካደረጋችሁ በኋላ ቀጣዩ ስቴፕ የሚሆነው መጽሐፍ ነው። ያ ኮንተንታችሁን ታዘጋጃላችሁ ማለት ነው። እነዚህ ነገሮች ከተመለከታችሁ በኋላ ሪሰርች ያደረጋችኋቸውን ዳታዎች ከወሰዳችሁ በኋላ ኮንተንት በሚገባው ልክ አትራክቲቭ በሆነ ወይ ታዘጋጃላችሁ። ዘን በመጀመሪያው ድራፍት አስጨርሱም፣ እንደገና ኤዲት ታደርጋላችሁ፣ ፕሩፍ ሪድ ታደርጋላችሁ። ደጋግማችሁ የጻፋችሁትን ነገር ላይክ ፍሎ አሪፍ ነው ወይ፣ አይዲያው ከአንድ ቶፒክ ተነስቶ ወደ ሌላ ቶፒክ የሚሄድበት መንገድ አሪፍ ነው ወይ የሚለውን ነገር በደንብ አናላይዝ ታደርጋላችሁ። ዋንስ እነዚህ ነገሮች ካሟላችሁ በኋላ ጀስት ለክላይንታችሁ መላክ ነው የሚጠበቅባችሁ። ከዛ በኋላ ያው የመጀመሪያ ድራፍታችሁን ሞስት ፕሮባብሊ አይቀበሉላችሁ። ሶ የሆነ ፊድባክ ይሰጣችኋል፣ አስተያየት፣ ይሄን አስተካክሉ እያሉ አይዲያ ይሰጧችኋል። ያንን ወስዳችሁ እንደገና የመጨረሻ ድራፍታችሁን አዘጋጅታችሁ ለክላይንታችሁ ትልካላችሁ ማለት ነው። ሶ ቤዚክሊ ይህንን ስራ ለመስራት የሚያስፈልጓችሁ ስቴፖች እነዚህ ናቸው ማለት ነው። በተጨማሪ ኮንተንት ራይተር ለመሆን የሚያስፈልጓችሁ ጥቂት ስኪሎች አሉ። ቤዚክሊ ስኪል የምንለውን ነገር ሃርድ ስኪል እንዲሁም ሶፍት ስኪል ብለን ልንከፍለው እንችላለን። ሃርድ ስኪል የምንላቸው እነዚህ ላይክ በትሬኒንግ በኮርሶች የምናዳብራቸው ነገሮች ናቸው። ሶ እነዚህ ሜጀር የሚደረጉ ነገሮች ናቸው። ለምሳሌ ኮዲንግ ሊሆን ይችላል፣ ግራፊክ ዲዛይኒንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል፣ አካውንቲንግ፣ ታይፒንግ ስፒድ፣ እነዚህ ነገሮች ሃርድ ስኪል የምንላቸው በመማር ረጅም ጊዜ በመስራት የሚመጡ ነገሮች ናቸው። ሶፍት ስኪል የምንላቸው ደግሞ እነዚህ ሞር ኦፍ ፐርሰናል ኳሊቲዎች ናቸው። እነዚህ የምንለካቸው ነገሮች ሳይሆን በኤክስፒሪየንስ የምናመጣቸው ረጅም ጊዜ በመስራት ሰዎች ጋር ኮሚኒኬት በማድረግ ባለን አቲቲዩድ ባለን አስተሳሰብ የምናመጣቸው ነገሮች ናቸው። ሶ ቤዚክሊ እነዚህ የምንለካቸው ነገሮች አይደሉም። ሶፍት ስኪል የምንላቸው ቲም ወርክ ሊሆን ይችላል፣ ታይም ማኔጅመንት ሊሆን ይችላል። እነዚህ ነገሮች ሶፍት ስኪል እንላቸዋለን። ሶ ለኮንተንት ራይተር የሚያስፈልጉ ጥቂት ሃርድ ስኪሎች መካከል የኤስኢኦ ኖሌጅ የምንለው ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ሶ ብዙ ጊዜ ኮንተንት በምጽፉበት ጊዜ የምጽፉት ኮንተንት ወይም ደግሞ ለምሳሌ አሁን ይሄ ዩቲዩብ ቪዲዮ የተለያዩ ሳይድ ህስሎችን ነው የሚያነሳው። ሶ ዲስክሪፕሽኑ ላይ እነዚህን የሚያሳዩ ኪወርዶች ዩኒቨርሲቲ ተማሪዎች፣ ሳይድ ህስሎች፣ ዩኒቨርሲቲ ላይ ስራ መስራት የሚሉ እንደዚህ አይነት ኪወርዶችን ከጨመር ሰዎች ሰርች የሚያደርጓቸው ተርሞች ናቸው። ቤዚክሊ ዩቲዩብ ላይ ሰርች የምታደርጉ ምን ብላችሁ ነው? ዩኒቨርሲቲ ስቱደንትስ፣ ዩኒቨርሲቲ ሳይድ ህስል ምናምን ብላችሁ ነው። ሶ ኮንተንቱ ላይ እነዚህ ነገሮች ከተጻፉ ሰርች ተደርገው የመገኘት እድላቸው ይጨምራል ማለት ነው። ሶ የኤስኢኦ ወይም የሰርች ኢንጂን ኦፕቲማይዜሽን ኖሌጅ ያስፈልጋችኋል። እንዲሁም ሌላኛው የሚያስፈልጋችሁ ነገር አዳፕቲቢሊቲ ነው። አዳፕቲቢሊቲ ማለት ለምትሰሩለት ክላይንት ያለውን ቮይስ ያለውን የኮንተንት አወራር ኮንተንቱ ዴሊቨር የሚያደርግበትን መንገድ በደንብ መረዳት አለባችሁ። ያንን መሰረት አድርጋችሁ ነው ኮንተንቱን የምታዘጋጁት። ለምሳሌ አሁን የኔን ኮንተንት የምታዘጋጅልኝ ልጅ እኔ የማወራበትን ወይ አይታለች፣ ታውቀዋለች። ሶ ያንን መሰረት አድርጋ ነው ኮንተንቱን የምጽፈው ማለት ነው። ምክንያቱም ከኔ ከማወራበት ፍሎ ጋር አብሮ መሄድ ስላለበት ማለት ነው። ሶ ይህንንም ስኪል አዳፕቲቢሊቲ፣ የክላይንታችሁን ቮይስ የመልመድ አዳፕቲቢሊቲ ያስፈልጋችኋል ማለት ነው። ሌላው ደግሞ የሪሰርች ፕሮፊሸንሲ የምንለው ነው። ሶ በፍጥነት አይዲያዎችን የማግኘት ሪሰርች የማድረግ ስኪላችሁንም ማዳበር አለባችሁ። ምክንያቱም ቶሎ ብላችሁ ስፔሻሊ ኤጀንሲዎች ጋር የምትሰሩ ከሆነ ደግሞ ብዙ ስራ ስለሚኖርባችሁ ቶሎ አይዲያዎችን ጋዘር የማድረግ ሪሰርች የማድረግ ስኪላችሁን ማዳበር አለባችሁ።
በተጨማሪም ከነዚህ ሃርድ ስኪሎች በተጨማሪ የሚያስፈልጓችሁ ጥቂት ሶፍት ስኪሎች አሉ። ከነዚህ መካከል ፕሮባብሊ እኔ የማምንባቸው ብዬ ያነሳዋቸው ኪዩሪዮሲቲ ነው። ኪዩሪዮሲቲ ስንል ቤዚክሊ ስለምትሰሩበት ኒች ወይንም ደግሞ ስለምትሰሯቸው ቶፒኮች የተለያዩ ነገሮች ስትመለከቱ ዩቲዩብ ላይ ቲክቶክ ላይ ኮንተንቶች ስትመለከቱ ቆም ብላችሁ ያንን ኮንተንት አናላይዝ ለማድረግ እንዴት ነው ኮንተንቱን የጻፉት የሚለውን ነገር መለየት ኪዩሪየስ መሆን ያስፈልጋችኋል ማለት ነው። ሌላው ደግሞ የሚያስፈልጋቸው ነገር ታይም ማኔጅመንት እንዲሁም በቲም የመስራት ይሄ ኦርጋናይዜሽን ስኪሎች ናቸው። የተለያዩ የማርኬቲንግ ኤጀንሲዎች ጋር ስትሰሩ የብዙ ክላይንት ስራ ስለሚሰጧችሁ ላይክ ብዙ ስራ ይኖራቸዋል፣ ብዙ ዴድላይን ይኖርባቸዋል ማለት ነው። ቶሎ ዴሊቨር ለማድረግ የታይም ማኔጅመንት ስኪላችሁን በደንብ ማዳበር አለባችሁ። ይሄም ሶፍት ስኪል ላይ ሊመደብ ይችላል። በተጨማሪም አናሊቲካል ቲንኪንግ ያስፈልጋቸዋል። የተለያዩ ኮምፕሌክስ የሆኑ ቶፒኮችን ብሬክዳውን የማድረግ ቀለል ባሉ ሰዎች ሊረዷቸው በሚችሉ መንገድ አይዲያዎችን የማቅረብ ስኪል ማዳበር አለባችሁ ማለት ነው ኮንተንት ራይተር ስትሆኑ። ዚስ ፋር የሚያስፈልጓችሁን ስኪሎች ከተመለከትን ቀጣዩ የሚሆነው የመጀመሪያ ክላይንቴን እንዴት ማግኘት እችላለሁ የሚለውን ነው። እዚህ ጋር የሚያነሳላችሁ ነገሮች እኔ ከማውቃቸው ሰክሰስፉል ከሆኑ ኮንተንት ራይተሮች የተማርኩትን ነገር ነው፣ ብዙ ስራ ከሰሩ ማለት ነው። የመጀመሪያ ክላይንት ማግኘት በእርግጥ በጣም ከባድ ነው፣ ግን በቀላሉ መጀመር ነው የሚጠበቅባችሁ። ፎር ፍሪ ለመስራት ሞክሩ። ላይክ የተለያዩ ክላይንቶችን ቀርባችሁ ፎር ፍሪ ልስራላችሁ፣ የሆነ ያክል ስራ ፎር ፍሪ ልስራላችሁ። ከዛ በኋላ ከተመቻችሁ እንቀጥላለን፣ ካልተመቻችሁ ያንን ስራ ይዛችሁ መቀጠል ትችላላችሁ እናንተ ትላላችሁ። ቅድም እንዳነሳሁላችሁ የእናንተ ክላይንት የሚሆኑት የተለያዩ ፐርሰናል ብራንዶች፣ የተለያዩ ማርኬቲንግ ኤጀንሲዎች፣ በአቅራቢያችሁ ያሉ ስሞል ቢዝነሶች ሊሆኑ ይችላሉ። ለእነሱ ፎር ፍሪ ልስራላችሁ ዲስካውንትድ በሆነ ወይ አይዞዴ ይህን ያክል የሚያስፈልጋችሁን ስኪሎች ከተመለከትን ቀጣዩ ስቴጅ የሚሆነው ደግሞ እንዴት ነው የመጀመሪያ ክላይንቴን የማገኘው የሚለው ነው። እነዚህ እዚህ ጋር የማነሳላችሁ ነገሮች እኔ ከማውቃቸው ኮንተንት ራይተሮች የተማርኩት እንዲሁም የተመለከትኩት ነገር ነው። የመጀመሪያ ክላይንታችሁ ለማግኘት ማድረግ ያለባችሁ ነገር ፎር ፍሪ ልስራላችሁ ማለት ነው። ምክንያቱም አትዛት ታይም ፕሩፍ የምታደርጉት ነገር የለም፣ የሰራችሁ ስራ የለም፣ የምታሳዩ ፖርትፎሊዮ ስለሌላችሁ ፎር ፍሪ ልስራላችሁ፣ በነፃ ልስራላችሁ ወይንም ደግሞ በጣም ዝቅ ባለ ፕራይስ ልስራላችሁና ከተመቻችሁ እንቀጥላለን፣ ካልተመቻችሁ መተው ይቻላል ብላችሁ ትቀርባላችሁ። ቅድም እንዳነሳውላችሁ የእናንተ ክላይንቶች ፐርሰናል ብራንዶች ሊሆኑ ይችላሉ፣ የተለያዩ የማርኬቲንግ ኤጀንሲዎች እንዲሁም በአቅራቢያችሁ ያሉ ስሞል ቢዝነሶች ሊሆኑ ይችላሉ። ለእነሱ ፎር ፍሪ ልስራላችሁ ብላችሁ ትቀርባላችሁ። ወይንም ደግሞ ግቢ ውስጥ ተማሪ ከሆናችሁ የተለያዩ ክለቦች፣ የተማሪ ኦርጋናይዜሽኖች ምናምን ይኖራሉ። እነሱ ፕሮግራም በሚኖራቸው ጊዜ ኮንተንት ላዘጋጅላችሁ በሉ። አንድ ኤክስፒሪየንስ ይሆናችኋል። በኋላም ላይ እንደ ፖርትፎሊዮም ልትጠቀሙ ትችላላችሁ። ፎር ፍሪ ልስራላችሁ ብላችሁ ቅረቡ። ዘን እነዚህ ነገሮች ካደረጋችሁ በኋላ ደግሞ ሶሻል ሚዲያ ላይ ተመልከቱ። በአቅራቢያችሁ ያሉ ቢዝነስ ያላቸው ሰዎች፣ የተለያዩ ማርኬቲንግ ኤጀንሲዎች ካሉ ቲክቶክ ላይ፣ ኢንስታግራም ላይ አካውንታቸውን ይዩና ዴም አድርጉላቸው። ፎር ፍሪ ይህን ያክል ኮንተንት ላዘጋጅላችሁ፣ ከተመቻችሁ እንቀጥላለን፣ ካልተመቻችሁ መተው ይቻላል ብላችሁ ለእናንተም ኤክስፒሪየንስ ነው። አብራችሁን ከቀጠላችሁ ያው አሪፍ ይሆንላችኋል ማለት ነው። በተጨማሪ ሌላ ልታደርጉት የምትችሉት ደግሞ የተለያዩ ፕላትፎርሞች እንደነ አፕወርክ፣ ፋይቨር ያሉ ፕላትፎርሞች ላይ ሄዳችሁ አፕላይ ማድረግ ትችላላችሁ። ሀገራችንም ውስጥ እና አፍሪወርክ የመሳሰሉ አሉ። እነሱ ላይ ሄዳችሁ ኢንትሪ ሌቨል የሆኑ ለጀማሪ የሚሆኑ የኮንተንት ራይቲንግ ጆቦች በሚፖሰቱበት ጊዜ እነሱ ላይ ሄዳችሁ አፕላይ ማድረግ ትችላላችሁ። ዘን ሌላው ማድረግ ያለባችሁ ነገር ዋንስ የመጀመሪያ ክላይንታችሁን ካገኛችሁ በኋላ ቴስቲሞኒያል ወይንም ደግሞ ቪዲዮ ቀርጾ ወይ በቮይስ ሜሴጅ ላይክ ከተመቻችሁ የሰራችሁለት ስራ ሰጀስት እንዲያደርጋችሁ ወይንም ደግሞ የሚያውቀውም ሰው ካለ ሪኮመንድ እንዲያደርጋችሁ ጠይቁ። ምክንያቱም ዋንስ ያን ሰው ጋር የሰራችሁትን ስራ ከያዛችሁ እንደ ፖርትፎሊዮ መጠቀም ስለምትችሉ ማለት ነው። እነዚህን ስቴፖች ተከትላችሁ የመጀመሪያ ክላይንታችሁን ማግኘት ትችላላችሁ ማለት ነው። ሁለተኛው ዩኒቨርሲቲ ውስጥ ልትሰሩት የምትችሉት ሳይድ ሀስል ክሬቲቭ ዲዛይን ወይንም ደግሞ ኤዲቲንግ ነው። ይህኛው ላይ የምትሰሩት ስራ ምንድነው? አይዲያዎችን ወይንም ደግሞ ቤዚክሊ ኮንተንቶችን በሚያምር መልኩ ወይም ቪዥዋሊ ለሰዎች በሚማርክ መልኩ ማዘጋጀት ነው። እዚህ ጋር ቤዚክሊ የቪዲዮ ኤዲቲንግ እንዲሁም የግራፊክ ዲዛይኒንግ ስኪሎች ነው የሚጠቃለሉት። ቪዲዮዎችን ኤዲት ልታደርጉ ትችላላችሁ። ቦዝ ሎንግ ፎርም ቪዲዮዎች እንዲሁም ሾርት ፎርም የቲክቶክ የኢንስታግራም ቪዲዮዎችን ኤዲት ልታደርጉ ትችላላችሁ። እንዲሁም የተለያዩ የሶሻል ሚዲያ ግራፊክሶችን ልትሰሩ ትችላላችሁ። የተለያዩ ፖስተሮችን፣ ባነሮችን እነዚህ ነገሮች ልታዘጋጁ ትችላላችሁ። በተጨማሪም ሎጎዎችንም ዲዛይን ልታደርጉ ትችላላችሁ። ይሄኛው ስራ ቤዚክሊ በጣም ሪሞት ፍሬንድሊ የሆነ አይነት ስራ ነው። እንዲሁም አሪፍ የሚባል ፕሮፊት እኔ እንኳን የማውቃቸው ቪዲዮ ኤዲተሮች አሪፍ የሚባል ገንዘብ ይሰሩበታል። ግራፊክ ዲዛይነሮችም ላይክ
በጣም አሪፍ የሚባል ገንዘብ የሚሰሩበት አይነት ስራ ነው። ስፔሻሊ ደግሞ ላፕቶፕ ካላችሁና የነዚህ የዲዛይኒንግ ሶፍትዌሮቹ ደግሞ በደንብ ፋሚሊያሪቲ ካላችሁ ከለመዷቸው ደግሞ አሪፍ የሚባል ገንዘብ እንድትሰሩ የሚያደርጋችሁ አይነት ስኪል ወይንም ደግሞ ሳይድ ሀስል ነው። ሶ አሪፍ የዲዛይኒንግ ስኪል ወይንም ደግሞ ኤዲቲንግ ስኪል ያለው ሰው አይዲያዎችን በደንብ ክላሪፋይ ያደርጋል። የክላየንቱን ስቶሪ በሚያምር መልኩ መግለጽ ይችላል። እንዲሁም የሰዎችን አቴንሽን በሚገባው መልኩ ካፕቸር ማድረግ ይችላል። ስፔሻሊ ቲክቶክ ላይ ላይክ ሾርት ፎርም ነው አይደል? አብዛኛው ሰው ቶሎ ነው ስክሮል የሚያደርገው። ሶ ላይክ ሰዎችን ቁመው እንዲመለከቱ የሚያደርግ ኤዲቲንግ መስራት የሚችሉ ከሆነ ያ በደንብ ክላየንቶችን አትራክት ማድረግ ትችላላችሁ ማለት ነው። ሶ ቤዚክሊ ይሄኛው ሳይድ ሀስል ላይ የዲዛይኒንግ እንዲሁም የቪዲዮ ኤዲቲንግ ስኪሎች ናቸው ማለት ነው። ሶ ይህንን ስራ ለመስራት የሚያስፈልጋችሁ ጥቂት ሪስፖንሲቢሊቲዎች አሉ። ሶ ግራፊክ ዲዛይነር ከሆናችሁ ከተሰጣችሁ አይዲያ ወይም ኢንስፓይሬሽን ተነስታችሁ የተለያዩ ባነሮችን፣ ፖስተሮችን፣ ፖስቶችን ልታዘጋጁ ትችላላችሁ። ለምሳሌ አሁን የኢንስታግራም ፖስት ከሆነ የሚሰጣችሁ አይዲያ ወይም የኮንተንት ኢንስፓይሬሽን ይኖራል። ያንን ወስዳችሁ የሚያምር ግራፊክስ ትሰራላችሁ ማለት ነው። ሌላው ቪዲዮ ኤዲተር ከሆናችሁ ደግሞ የሚሰጣችሁ ሮ ፉቴጅ ይኖራል። ያንን መቆራረጥ ይኖርባችኋል። አይዲያውን ደግሞ በደንብ በሚገልጽ መልኩ የተለያዩ ሞሽን ግራፊክሶችን የተለያዩ ኤሌመንቶችን ጨምራችሁ በሚያምር መልኩ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ሶ እነዚህን ስኪሎች ቤዚክሊ ከተለያዩ ዩቲዩብ ቪዲዮዎች መማር ትችላላችሁ። አቅም ካላችሁ ደግሞ ኮርሶችን ገዝታችሁ በደንብ መማርና ማሳደግ ትችላላችሁ ማለት ነው ስኪላችሁን። ዘን እነዚህ ነገሮች ከሰራችሁ በኋላ ቀጣዩ ስቴጅ ክላይንት ኮላቦሬሽን ነው። ዋንስ ከሰራችሁ በኋላ ለክላይንታችሁ ትልካላችሁ። ከተመቻችሁ አፕሩቭ ያደርጉላችኋል። ካልተመቻችሁና የሆነ ፓርት ላይ ደግሞ ኤዲት አድርጉ ካላችሁ እንደገና ሰርታችሁ ፊድባኩን ታስተካክላላችሁ ከተሰጣችሁ ፊድባክ ተነስታችሁ ማለት ነው። ሶ ቤዚክሊ እነዚህን ስቴፖች ተከትላችሁ ለክላይንት ስራ ታቀርባላችሁ ማለት ነው። ሶ ይህንን ስራ ለመስራት የሚያስፈልጓችሁ ጥቂት ስኪሎች አሉ። ሃርድ ስኪሎች እንዲሁም ሶፍት ስኪሎች አሉ። ሃርድ ስኪሎች መካከል የምናነሳው ምንድነው የዲዛይን ለማድረግ የሚጠቅሙት አፕሊኬሽኖች እንዲሁም ሶፍትዌሮችን በደንብ ማስተር ማድረግ እንዲሁም መላመድ ነው። ሶ ለምሳሌ ግራፊክ ዲዛይነር ከሆናችሁ ከሲምፕል ቱል ስንጀምር ካንቫን በደንብ መላመድ አለባችሁ፣ እንዴት ቴምፕሌቶችን ኤዲት እንደምታደርጉ። እንዲሁም አድቫንስድ የሆኑ ቱሎች እንደ አዶቤ ፎቶሾፕ ያሉትንም በደንብ መልመድ መቻል አለባችሁ። ቪዲዮ ኤዲተር ከሆናችሁ እነ አዶቤ ፕሪሚየር ፕሮ፣ ዳቪንቺ እንዲሁም አፍተር ኢፌክትስ እንደዚህ አይነት ቱሎችን በደንብ መላመድ አለባችሁ። ሶ ሶፍትዌሮችን በደንብ ማወቅ አለባችሁ። በተጨማሪም ፕሮፌሽናል የሆነ የኤዲቲንግ ስኪላችሁን ማዳበር አለባችሁ። አይዲያዎችን በደንብ ኮንቬይ ማድረግ የሚችል እንዲሁም ስቶሪ ቴሊንግ ስኪሎችን በደንብ በቪዲዮ ኤዲቲንግ ማቅረብ የሚችል አይነት ስኪል ማዳበር አለባችሁ ማለት ነው። ሌላው ደግሞ ታይፖግራፊ እንዲሁም ከለር ቲዮሪ፣ እነዚህ ላይክ ዳይቨርስ የሆኑ ቶፒኮች ናቸው። እኔ ብዙም ስኪሉ ስለሌለ እነዚህ ነገሮች ዲፕ አልገባባቸውም፣ ግን የምትሰሩት ኤዲቲንግ ላይክ የምትጽፉት ቴክስቶች ታይፖግራፊያቸው፣ ፎንታቸው በደንብ የሚያምር መሆን አለበት። እንዲሁም ፐርሰናል ብራንዱን የሚገልጽ መሆን መቻል አለበት። ከለር ቲዮሪ የምንለው ደግሞ ላይክ ቤዚክ የሆነ የብራንዱ ከለሮች ካሉ እነዛን መጠቀም መቻል አለባችሁ። ሶ እነዚህን ሃርድ ስኪሎች በደንብ መጠቀም መቻል አለባችሁ፣ ማዳበር መቻል አለባችሁ። ሌላው ደግሞ ሶፍት ስኪሎች ናቸው። ሶፍት ስኪሎች ላይ የምናነሳቸው ነገሮች ክሬቲቪቲ ነው። ቤዚክሊ የክሬቲቭ ስራ ነው የኤዲቲንግ ስራ እንዲሁም የግራፊክ ዲዛይኒንግ ስራ ማለት ነው። ከተሰጣችሁ ፉቴጅ ተነስታችሁ በክሬቲቭ በሆነ ወይ አይዲያው መግለጽ መቻል አለባችሁ ማለት ነው። እንዲሁም ለትናንሽ ዲቴሎች በደንብ አቴንሽን መስጠት አለባችሁ። ትንሽ ነገር ከተበላሸ ላይክ ሆል አይዲያውን ሙሉ አይዲያውን ሊያበላሽባችሁ ስለሚችል ማለት ነው። እንዲሁም በሚገባው ልክ ፊድባክ መቀበል መቻል አለባችሁ። ብዙ ጊዜ ክላይንት በመጀመሪያው የሰራችሁት ስራ አክሴፕት አያደርግም። ደጋግማችሁ ብዙ ጊዜ ኤዲት ማድረግ ስለሚጠበቅባችሁ ይህንን ነገር አክሴፕት ማድረግ መቻል አለባችሁ። ሶ እነዚህ ጥቂት የምናነሳቸው ሶፍት እንዲሁም ሃርድ ስኪሎች ናቸው ማለት ነው። ሶ እነዚህን ሶፍት እና ሃርድ ስኪሎች ከተመለከትን ቀጣዩ ጥያቄ የሚሆነው እንዴት ነው የመጀመሪያ ክላይንቴን የማገኘው የሚለው ነው። ሶ ይሄኛው ስራ ክላይንት ለማግኘት በጣም ቀለል ያለ ነው። ምክንያቱም የሰራችሁትን ስራ ሶሻል ሚዲያ ላይ ፖስት ማድረግ ትችላላችሁ። ሰዎች ሶሻል ሚዲያ ላይ የሰራችሁትን ኤዲት የሰራችሁትን ዲዛይን አይተው መጥተው ሊያናግሯችሁ ወይም ስሩ ሊሏችሁ ይችላሉ። ስለዚህ ከኮንተንት ራይቲንግ ከኮፒራይቲንግ አንጻር ይሄኛው ቀለል ይላል ማለት ነው። ሶ ይህንን ማድረግ ትችላላችሁ። ሌላኛው ደግሞ ቅድም እንዳነሳውላችሁ ፍሪ ወይንም ደግሞ ዲስካውንት ሊሆኑ ስራዎችን ዲዛይኖችን ኤዲቲንጎችን ላቅርብላችሁ ብላችሁ ለቢዝነስ ኦነሮች ለኮንተንት ክሬተሮች መጠየቅ ትችላላችሁ። ሶ በዚህ መልኩም ክላይንት ማግኘት ትችላላችሁ። ቅድም እንዳነሳውላችሁ የተለያዩ የጆብ አፕሊኬሽኖች ሲወጡ የተለያዩ ፕላትፎርሞች ላይ ሄዳችሁ አፕላይ ማድረግ ትችላላችሁ።
ሶ ዋንስ የመጀመሪያ ክላይንታችሁ እንዳገኛችሁ ደግሞ ቅድም እንደነገርኳችሁ ቴስቲሞኒያል ትጠይቃላችሁ ማለት ነው። ከተመቻችሁ የሰራችሁ ስራ በቪዲዮም በኦዲዮም ያ በዚህ መልኩ ላይክ እንደተመቻቸው እንዲገልጹላችሁ እንዲሁም የሚያውቁትም ሰው ካለ ሪኮመንድ እንዲያደርጋችሁ ትጠይቃላችሁ ማለት ነው። ሶ በዚህ መልኩ የመጀመሪያ ክላይንታችሁን ማግኘትም ማደግም ትችላላችሁ ማለት ነው። ራይት ሶስተኛውና ለዚህ ቪዲዮ የመጨረሻው የምትሰሩት ሳይድ ሀስል ኮንተንት ክሪኤሽን ነው። ሶ ቤዚክሊ እኔ አሁን እየሰራሁት ያለው ስራ ማለት ነው። ሶ ኮንተንት ክሪኤሽን ላይ ብዙ አይነት ኮንተንቶች አሉ። ቪዲዮ አለ፣ ኦዲዮ አለ፣ የተለያዩ የቴክስት ኮንተንቶች አሉ። ሶ እነዚህ ነገሮች ፕሪፔር ማድረግና የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ፖስት ማድረግ ነው ቤዚክሊ ይሄኛው ሳይድ ሀስል። ሶ ቪዲዮዎች ሊሆኑ ይችላሉ፣ ግራፊክሶች ሊሆኑ ይችላሉ፣ ኦዲዮዎች ሊሆኑ ይችላሉ፣ ሶ ቴክስትም ሊሆን ይችላል። ሶ እነዚህን ኮንተንቶች ማዘጋጀት ነው ቤዚክሊ ስራችሁ የሚሆነው። ስቶሪ መናገር፣ ኤጁኬት ማድረግ፣ ሰዎችን የሚያስተምር ነገር ማዘጋጀት ወይም ኢንተርቴይንመንት ሊሆን ይችላል፣ ኢንስፓይሬሽንም ሊሆን ይችላል ማለት ነው። ሶ ይህንን ቤዝ አድርጋችሁ የተለያዩ ኮንተንቶችን ታዘጋጃላችሁ። ዘን የተለያዩ ፕላትፎርሞች ላይ ዩቲዩብ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ሊንክድኢን ላይ፣ ቴሌግራም ላይ ፖስት ልታደርጉ ትችላላችሁ። ኮንተንት ክሪኤሽን ፐርሰናል ብራንድ ቢልድ እንድታደርጉ የሚረዳችሁ አይነት ስኪል ነው። ሶ በተለያዩ አይነት መንገዶች ገንዘብ ልታገኙበት ትችላላችሁ። በአድቨርታይዝመንት፣ በስፖንሰርሺፕ፣ በአፊሊየት ማርኬቲንግ ገንዘብ ልታገኙ ትችላላችሁ። ሶ ሞር ኮንተንት በሰራችሁ ቁጥር የሆኑ ድርጅቶች ፕሮዳክታቸውን፣ ሰርቪሶቻቸውን እንድታስተዋውቁላቸው ሊጠይቋችሁ ይችላሉ። ሶ በዚህ መልኩ ገንዘብ ልታገኙ ትችላላችሁ። ወይንም ደግሞ በአፊሊየት ማርኬቲንግም ገንዘብ ልታገኙ ትችላላችሁ። አፊሊየት ማርኬቲንግ የምንለው ምንድን ነው? ለምሳሌ የሆነ ድርጅት የሆነ ፕሮዳክት ካለው እናንተ ኮንተንታችሁን ስትሰሩ ያንን ፕሮዳክት ታነሳላችሁ፣ ዲስክሪፕሽኖቻችሁ ላይ ሊንክ ታስቀምጣላችሁ። ዘን ያንን ፕሮዳክት በተሸጠ ቁጥር የሆነ ያክል ፐርሰንት ኮሚሽን ይከፈላቸዋል ማለት ነው። ሶ ይሄ ቤዚክሊ አፊሊየት ማርኬቲንግ የምንለው ነው። ለምሳሌ አሁን እኔ የዩኒቨርሲቲ ተማሪዎችን የሚያተኩር ኮንተንት ነው የማዘጋጀው። ሶ ያንን በማደርግበት ጊዜ የሆነ ኖትቡክ የሚሸጥ ድርጅት ካለ እኔ መጥቶ ያናገረኝና ኮንተንት እሰራለታለሁ። ሶ ያንን ኖትቡክ በተሸጠ ቁጥር የሆነ ያክል ፐርሰንት ይከፍለኛል ማለት ነው። የተሸጠውን የሆነ ያክል ፐርሰንት ሌትስ 15% ይከፍለኛል ማለት ነው። ሶ በዚህ መልኩ ገንዘብ ላገኝ እችላለሁ። በተጨማሪም ፕላትፎርሞቹም የራሳቸውን ገንዘብ ይከፍላሉ፣ ስፔሻሊ ዩቲዩብ ማለት ነው። ሶ በዚህ መልኩ ገንዘብ ልታገኙበት ትችላላችሁ። አሪፍ ኮንተንት ክሬተር የምንለው የኦዲየንሱን ፍላጎቶች እንዲሁም ፕሮብሌሞች በደንብ መረዳት መቻል አለበት። ምንድነው የሚፈልጉት፣ ላይክ ምን አይነት ኮንተንቶች ነው የሚመቿቸው፣ እንዲሁም ምን አይነት ፕሮብሌሞችን ሶልቭ ባደርግላቸው ትፈታላቸው አሪፍ ይሆናል የሚለውን ነገር በደንብ መረዳት አለበት አንድ ሰክሰስፉል ኮንተንት ክሬተር። በተጨማሪም ኮንሲስተንትሊ ፕሮዲውስ ማድረግ ኮንተንት ክሬት ማድረግ ያስፈልጋል። አክቹሊ እኔ እንኳን ኮንሲስተንትሊ ፖስት የማደርግ ሰው አይደለሁም፣ ግን በተቻላችሁ መጠን ኮንተንት በደንብ ፖስት ማድረግ መቻል አለባችሁ። ዘንድ ዝም ብላችሁ ፖስት ማድረግ ደግሞ አይደለም፣ ከሚሰራውና ከማይሰራው እያያችሁ የትኛው ኮንተንት ነው በደንብ ፐርፎርም ያደረገው፣ ላይክ ለምን ፐርፎርም አደረገ የሚለውን ነገር በደንብ አናላይዝ አድርጋችሁ ያንን ኦፕቲማይዝ ማድረግ መቻል አለባችሁ ማለት ነው። ሶ እነዚህ ነገሮች ከተመለከትን ኮንተንት ክሬት ለማድረግ ምን አይነት ስራዎች አሉብን ወይንም ደግሞ ምን አይነት ነገሮችን ነው የምንሰራው የሚለውን ነገር እናነሳለን። ሶ የመጀመሪያው ስቴጅ ፕሪ ፕሮዳክሽን ነው። ፕሪ ፕሮዳክሽን ማለት ኮንተንቱን የምናዘጋጀበት ቤዚክሊ አይዲያውን ብሬንስቶርም የምናደርግበት እንዲሁም የተለያዩ ትሬንዶችን ፐርፎርም ያደረጉ ኮንተንቶችን የምንመለከትበት ስቴጅ ነው። ሶ ቤዚክሊ ይሄኛው ኮንተንቱን የምንጽፍበት አይዲያዎችን በደንብ የምንሰበስብበት ስቴጅ ነው ማለት ነው። ቀጣዩ ስቴጅ ደግሞ ፕሮዳክሽን ስቴጅ ነው። ላይክ ፊልም ማድረግ፣ ቀረጻ ማካሄድ ማለት ነው። አሁን እኔ እየሰራሁት ያለው ስራ ማለት ነው ቤዚክሊ። ሶ ቪዲዮም ከሆነ ፎቶም ከሆነ እነዚህን ነገሮች ትቀርጻላችሁ ወይም ሪከርድ ታደርጋላችሁ። የቴክስት ኮንተንትም ከሆነ የምታዘጋጁት ያው ቴክስቱን የመጻፍ ስቴጅ ማለት ነው። ቀጣዩ ስቴጅ ደግሞ ኤዲት ማድረግ ነው። ዋንስ ፕሮዳክሽን ስቴጃችሁን ካለፋችሁ በኋላ የሰራችሁትን ኮንተንት ፉቴጁን ኤዲት ታደርጋላችሁ። የተለያዩ ኤዲቲንግ ሶፍትዌሮችን ልትጠቀሙ ትችላላችሁ። እኔ ካፕከትን ነው የምጠቀመው ኤዲት ለማድረግ። ምንም ያን ያክል ፋንሲ የሆነ ሶፍትዌር ላይ ያስፈልጋችሁ ይችላል። ሶ በዚህ መልኩ ሲምፕሊ ክሬት ማድረግ ትችላላችሁ። ዘንድ ያንን ነገር ካደረጋችሁ በኋላ ፖስት ማድረግ ነው የሚጠበቅባችሁ። የተለያዩ የምትጠቀሟቸው ፕላትፎርሞች ላይ ፖስት ታደርጋላችሁ። ዘን ኦዲየንሶች ኢንጌጅ ያደርጋሉ። የእናንተ ኮንቴንት የሚመለከቱ ሰዎች ኮመንት ያደርጉላችኋል፣ ሜሴጆች ዲኤም ያደርጉላችኋል። ሶ ያንን ሪስፖንስ መመለስ አለባችሁ። ምክንያቱም አንድ ላይክ ያን ኦዲየንስ እያዳመጣችሁ ነው፣ ግዴታ መመለስ አለባችሁ። ሁለት ደግሞ ፕላትፎርሙ ሞር ኮንተንታችሁን ፑሽ ያደርጋል እንደዛ ባደረጋችሁ ቁጥር። ሶ እንደዚህ ማድረግ አለባችሁ። ሌላው ደግሞ ስትራቴጂ እንዲሁም አናሊቲክስ መመልከት ነው። ኮንተንቱ ፐርፎርም ያደረገው እንዴት ነው፣ ላይክ
ታይም ላይኑ ምን ይመስላል፣ የትኛው የቪዲዮ ፓርት ላይ ነው ሰው እያቋረጠ የወጣው፣ እነዚህ ነገሮች በደንብ ማጥናትና መመልከት አለባችሁ። ምክንያቱም ቀጣይ የምትሰሩት ኮንተንት ላይ አጀስት ወይንም ደግሞ ኢምፕሩቭ ስለምታደርጉ ማለት ነው። ሶ ይህንን ስራ ለመስራት የሚያስፈልጓችሁ ጥቂት ስኪሎች አሉ። ከነዚህ መካከል ኮንተንት ስትራቴጂ ማዘጋጀት አንዱ ነው። ኮንተንት ስትራቴጂ የምንለው ቤዚክሊ ሰፋ ያለ ቶፒክ ነው፣ ግን አጠር አድርጌ ለማስረዳት ያክል ቤዚክሊ ቻናላችሁ ወይም የእናንተ ለምሳሌ ይሄ ዩቲዩብ ቻናል ኦፕሬት የሚያደርግበት ስትራቴጂ ማዘጋጀት ነው። ምን አይነት ኮንተንቶች ናቸው፣ ምን አይነት ቶፒኮች ነው የሚነሱት፣ በምን አይነት ወይ ነው አይዲያችንን የምንገልጽ የሚሉትን ነገሮች ማዘጋጀት ነው። እንዴት ነው ኮንተንቱ ፕሮዲስ የሚደረገው የሚለውም ማለት ነው። ይህን ካደረጋችሁ በኋላ ሌላኛው የሚያስፈልጋችሁ ስኪል አይዲያ ጀነሬት የማድረግ ስኪል ነው። እንዴት ነው አይዲያ ጀነሬት የምታደርጉ? ለምሳሌ ሌላ ኮምፒቲተር ካላችሁ ያን የሚሰራውን ኮንተንቶች አይታችሁ ኢምፕሩቭ እያደረጋችሁ ኮንተንት ልታዘጋጁ ትችላላችሁ። ይሄ በራሱ አንድ ስኪል ነው። ሰዎች የሚጠይቋቸውን ነገሮች ቶፒኮች አይታችሁ አይዲያ ጀነሬት ልታደርጉ ትችላላችሁ። ሶ እነዚህን ስኪሎች ዴቨሎፕ ማድረግ አለባችሁ። ሌላው ደግሞ ስቶሪ ቴሊንግ ነው። ቤዚክሊ ኮንተንት ስታዘጋጁ ስቶሪ ቴሊንግ ከሌለው ላይክ ኖርማል ዩኒቨርሲቲ ሌክቸር ነው የሚመስለው። ሶ ስቶሪ ቴሊንግ ካለው ሰዎች ሞር ኢንጌጅድ ነው፣ እንዲሁም ሪዞኔት የሚያደርግ ለምሳሌ እኔ ፐርሰናል ኤክስፒሪየንስን በምነግራችሁ ጊዜ የዩኒቨርሲቲ ተማሪ ነኝ እኔም። ሶ እናንተ ሪዞኔት ታደርጋላችሁ እኔ የገጠመኝን ነገር በሆነ ወይ እናንተም ኤክስፒሪየንስ ስለምታደርጉት ማለት ነው። ሶ ስቶሪ ቴሊንግ በደንብ ኢንተግሬት ማድረግ መቻል አለባችሁ። ሌላው አልጎሪዝሞችን መረዳት ነው። ፖስት የምታደርጉበትን ሶሻል ሚዲያ አልጎሪዝሙ መረዳት አለባችሁ። እንዴት ነው የሚሰራው? እንዴት ነው ኮንተንት ፖስት ማድረግ ያለብኝ? የትኛው ሰዓት ላይ አሪፍ ፐርፎርም ያደርጋል ኮንተንት ፖስት ሳደርገው? እነዚህን ነገሮች በደንብ መረዳት መቻል አለባችሁ። ሌላው ደግሞ ካሜራ ፊት ኮንፊደንሳችሁን ቢልድ ማድረግ መቻል አለባችሁ። ይሄ ኦን ካሜራ ፕሬዘንስ የምንለው ማለት ነው። ለምሳሌ እኔ አሁን በጣም ስትረግል አደርግበት የነበረው ስፔሻሊ ገና እንደጀመርኩኝ ቁጭ ብሎ ካሜራ ፊት አይዲያን በስርዓት መግለጽ አልችልም። ሶ ይህንን ነገር ቢልድ ማድረግ መቻል አለባችሁ። አለበለዚያ ቶሎ ነው ተስፋ የምትቆርጡት። ረጅም ሰዓት ደግሞ ሪከርድ በማድረግ ታሳልፋላችሁ ማለት ነው። ሶ ይሄን ስኪል ዴቨሎፕ ማድረግ መቻል አለባችሁ። ሌላው ኮሚኒቲ ማኔጅመንት ነው። ላይክ በእናንተ ሶሻል ሚዲያ ፕላትፎርም ላይ ያሉ ኮሚኒቲያችሁን ኢንጌጅ የሚያደርጉ ሰዎችን በሆነ ወይ ማኔጅ ማድረግ መቻል አለባችሁ። በስርዓት ኮመንቶችን መመለስ፣ ዲኤሞችን መመለስ፣ ሰዎችን መርዳት መቻል አለባችሁ ኦቨርኦል ማለት ነው። እንዲሁም ታጋሽ መሆን አለባችሁ። የኮንተንት ስራ ረጅም ጊዜ የሚፈልግ ረጅም ጊዜ ፖስት ማድረግ የሚጠይቅ አይነት ስራ ነው፣ ሪዛልት እስክትመለከቱ ድረስ ማለት ነው። ሶ ፔሸንት መሆን ታጋሽ መሆን አለባችሁ ማለት ነው። በተጨማሪም ኪዩሪየስ መሆን አለባችሁ። ስፔሻሊ አዳዲስ ቶፒኮች ስትመለከቱ በደንብ አናላይዝ ለማድረግ እንዴት ነው የሚሰራው ይሄ ነገር የሚለውን ነገር በደንብ መረዳት አለባችሁ። ምክንያቱም ያንን ነገር ኮንተንት አድርጋችሁ ማቅረብ ስለምትችሉ ማለት ነው። ሶ እነዚህን ስኪሎች ዴቨሎፕ ብታደርጉ አሪፍ ነው የሚሆነው። ኔክስት የምናነሳው ነገር እንዴት ነው የመጀመሪያ ክላይንት በኮንተንት ክሬሽን የምናገኘው የሚለውን ነው። ሶ መልሱ ለዚህ አንድና አንድ ብቻ ነው፣ ክሬት ክሬት ክሬት። ሶ ኮንተንት ክሬተር ስትሆኑ ለረጅም ጊዜ ክሬት ማድረግ መቻል አለባችሁ። ብዙ ኮንተንት ከሰራችሁ በኋላ ራሱ ክላይንት ወደ እናንተ ይመጣል። ለረጅም ጊዜ ፖስት ባደረጋችሁ ቁጥር ብዙ ሰዎች እያወቋችሁ፣ ብዙ ሰዎች እየተመለከቷችሁ ይመጣሉ። ዘን ራሳቸው መጥተው ስፖንሰርሺፕ እንስራ፣ የተለያዩ ፕሮዳክታችንን አስተዋውቁ እያሉ ራሳቸው ይጠይቃሉ። ስለዚህ ኮንተንት ክሬተር በምትሆኑበት ጊዜ ሞር መስራት፣ ስቶፕ ቼዚንግ፣ ለረጅም ጊዜ ኮንተንት መስራት ነው የሚጠበቅባችሁ። ክላይንት ማሳደር ሳይሆን ሞር ክሬት ማድረግ፣ ዘን ራሳቸው ክላይንቶቹ ወደ እናንተ ይመጣሉ ማለት ነው። ሶ በዚህ መልኩ ክላይንቶቻችሁን ማግኘት ትችላላችሁ በኮንተንት ክሬሽን። በዚህ ቪዲዮ ዩኒቨርሲቲ ውስጥ ሆናችሁ መጀመሪያ የምትችሏቸውን የተለያዩ ሳይድ ሃስሎች ተመልክተናል። በእርግጠኝነት ቪዲዮውን ስትጀምሩ ከምን መነሳት እንዳለባችሁ፣ ምን መስራት እንዳለባችሁ ላታውቁ ትችላላችሁ። አሁን ግን የተለያዩ ሳይድ ሃስሎችን ተመልክተናል። ከነዚህ ውስጥ አንዱን ፒክ አድርጋችሁ መስራት ትችላላችሁ። ቪዲዮ ከተመቻችሁ ቫልዩብል ሆኖ ካገኛችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ለሌሎች ጓደኞቻችሁም እንዲደርሳቸው ሼር አድርጉላቸው። በቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ።